ከአዲስ አበባ ውጭ የሚገኘው ሰፈር የቱ ነው? ኦክቶፐስ። ከሚከተሉት ውስጥ አንዱ የወተት ተዋጽኦ አይደለም። ዶልፊን። ቢሄድ የማይደክመው ወንዝ። የሰው ልጅ ቆዳ በሰውነቱ ላይ ያለው ትልቁ አካል ነው። እውነት። አሁን በምስሉ ላይ የምትመለከታቸው ማንና ማን ናቸው? እንኳን ወደ ቅብብል በሰላም መጣሽ። እንኳን ደህና ቆያችሁ። ራስሽን አስታውቂኝ። ማን ትባያለሽ? ስምሽ? ስሜ ኤልዳና እንደሻው ይባላል። የመጣሁት ከመገናኛ ነው። ትምህርት ቤቴ ሱፐር ሪሲቨር ይባላል። ክፍል 6ኛ ክፍል ላይ። እሺ ኤልዳና፣ አሁን የጨዋታ ህጎቹን እነግርሻለሁ። ህጎቹ ምንድናቸው? 10 ጥያቄዎችን በተከታታይ ማሸነፍ ምቺ ከሆነ 1000 ብር ማሸነፍ ትችያለሽ ማለት ነው። እንዲሁም ከምጠይቅሽ 10 ጥያቄ ውስጥ 4 ጥያቄዎችን በተከታታይ መመለስ ከቻልሽ 400 ብር ታሸንፊያለሽ። ወደ ቀጣይ ዙር የሚያሳልፍሽን ነጥብ ካመጣሽ ደግሞ ኩሪፍቱ ዋተር ፓርክ የፋሚሊ ትሪፕ ይኖርሻል ማለት ነው። ዝግጁ ነሽ? በምርጫ ነው የምንጀምረው። ከሚከተሉት ውስጥ አንዱ የወተት ተዋጽኦ አይደለም። ሀ አጓት፣ ለ ሰም፣ ሐመሮሃ አሬራ፣ መ አዩ። ለሰም። ሰም ያልሽው ለምንድን ነው? ስለማይመደብ። ከዛ ስለማይመደብ። ሰም ምን ይመስልሻል? እንጃ አላውቅም። አታውቂም? ጀስት እነዛ ውስጥ ስለማይመደብ። አዎ በትክክል ተመልሷል። ሁለተኛ፣ ከሚከተሉት ውስጥ ከአዲስ አበባ ውጭ የሚገኘው ሰፈር የቱ ነው? ሀ ዶሮ ማነቂያ፣ ለ ሰንጋተራ፣ ሐመሮሃ ኦሎምፒያ፣ መ መልስ የለም። ኦሎምፒያ የመጨረሻ መልስ። ሐመሮሃ ኦሎምፒያ አይደለም መልሱ። እዚህ ውስጥ አልተጠቀሰም። መልስ የለም። እሺ ወደ ቀጣይ ጥያቄ እንሂድ። ነው 3 ልቦች ያሉት እንስሳ የትኛው ነው? ሀ አዞ፣ ለ ኦክቶፐስ፣ ሐመሮሃ ዝሆን፣ መ ዶልፊን። ኦክቶፐስ መጨረሻ መልስ። ዶልፊን። ዶልፊን ለምን ናቸው? ከዛ ውስጥ የመሰለች ዶልፊን ነው። መልሱ ለኦክቶፐስ ነበር። ልክ ነበርሽ መጀመሪያ። ወደ ቀጣይ ጥያቄ እንሄዳለን። ቀጣይ ደግሞ የምጠይቅሽ እውነት 10 ጥያቄዎችን ነው። ከዛ በፊት ግን ክረምትሽ እንዴት እያሳለፍሽ ነው? ምን እያደረግሽ ነው? እያሳለፍሽ ያለሽው የሚለውን ነገር ንገሪኝ። ቴሌቪዥን እያየሁ ነው። ቴሌቪዥን እያየሽ ነው? ምን እያየሽ? ፊልም? ምን አይነት ፊልም ነው የምትወጂው? ኤምቢሲ3 ላይ። ኤምቢሲ3 አሁንም አለ? ኦኬ። ምንድን ነው የምትወጂው ፊልም? እዛ ላይ ስፖንጅባብ። አሪፍ በጣም። ከሳይንስ ጋር የተገናኙ ጥያቄዎችን እጠይቅሻለሁ። አሁን እንዴት ነው? ምን ያህል ታውቂያለሽ ስለ ሳይንስ? ብዙ አላውቅም፣ ግን ብዙ አላውቅም። የማተኩረው ወደ ሂሳብ ስለሆነ። ኦኬ። ሂሳብ ነው የምትወጂው ትምህርት? በጣም አሪፍ። እንዴት ሂሳብ መረጥሽ? ደስ ይለኛል። ትምህርቱን ትኩረት እየሰጠሁ ነው ያዳመጥኩ ነው። አሁን የምጠይቅሽ ጥያቄ ምንድን ነው? ሳይንስ እውነት ሐሰት ነው። እሺ 4ኛ ጥያቄ፣ የሰው ልጅ ቆዳ በሰውነቱ ላይ ያለው ትልቁ አካል ነው። እውነት ወይስ ሐሰት? እውነት። ቶሎ ነው የመለስሽ። በግምት ነው የመለስሽ ወይስ ታውቂያለሽ? አሪፍ በጣም በትክክል ተመልሷል። 5ኛ፣ ጨረቃ የራሷ ብርሃን አላት። እውነት ወይስ ሐሰት? ሐሰት። በጣም አሪፍ በትክክል ተመልሷል። አሁን የምጠይቅሽ ጥያቄዎች የምስል ጥያቄ ነው። እዛ ምስል ላይ 2 ታዋቂ ሰዎች ፊት አንድ ላይ ተደርጎ ታያለሽ። የሁለቱንም ስም መናገር ነው ነጥብ የሚያሰጥሽ ማለት ነው። አሁን በምስሉ ላይ የምትመለከታቸው ማንና ማን ናቸው? በደንብ አላወቀውም አላውቀውም ያልሽው ኤክስ ነው የሚሆነው።
መልሱ ስፒድ፣ አይሾ ስፒድ እና ሰይፉ ፋንታሁን ነበሩ። እሺ ወደ ሁለተኛው ምስል ጥያቄ እንሄዳለን። አላውቅሽም። ሮናልዶ እና ያማል ነበሩ። ስለዚህ በትክክል አልተመለሰም። ይሄም እሺ ኤልዳና ስታድጊ ምን መሆን ነው የምትፈልጊው? ፓይለት ለመሆን ምን መሆን ያስፈልጋል? ምን ማድረግ ያስፈልጋል? ሳይንስን በደንብ ማጥናት ይመስለኛል። በጣም አሪፍ። ፓሽንሽ አንቺ ፓይለት ለመሆን ነው። ሌላ የሚያዝናናሽ የምትወጂው ነገር አለ ከፓይለትነት ውጭ በሆን ብለሽ የምትመኝ? ድሮ ህፃን እያለሁ ዶክተር ነበር የምለው። ከፍ ስል ግን ቀየርኩ። ለምን ቀየርሽ? ዶክተርነት አያዋጣም ብለሽ? አዎ እንትን አላ አንዳንዴ ሰው ስታክም የሐኪም ስህተት አለ እና እንትን ሳክም ራሴ መውቀስ ስለማልፈልግ ፓይለት ነው በጣም መሳሳት አይቀርም። የሰው ልጅ ይሳሳታል። ስለዚህ በዛ ምክንያት ዶክተር መሆን አትፈልጊ? በጣም ጥሩ። አሁን ወደ ቀጣይ ዙር እናልፋለን። አሁን የምጠይቅሽ ጥያቄዎች እንቆቅልሽ ነው። እንቆቅልሽ ላይ እንዴት ነሽ? አክስቴ ተለማምደኛለች፣ ትጠይቀኛለች። አክስትሽ በደንብ እዛ በማድርበት ሰዓት እንጠያየቃለን በስልክ ማለት ነው። ስለዚህ በደንብ እንቆቅልሽ ጎበዝ ነሽ ማለት ነው። ጠይቀኛለች። ቢሄድ የማይደክመው ወንዝ። የመጨረሻ መልስ በትክክል ተመልሶ ወንዝ። ከእንቆቅልሽ አልወጣንም። የመጨረሻ ጥያቄ፣ ነጭ ስፖርተኛ ተገልብጦ ተኛ። ፈንዲሻ። ምን ያህል እርግጠኛ ነሽ በመልስሽ? 100%። በትክክል ተመልሷል። ፈንዲሻ። እሺ ኤልዳና መተሽ ከኛ ጋር ጊዜ ስላሳለፍሽና ስለተጫወትን በጣም እናመሰግናለን። ያመጣሽው ውጤት 5 ነው። ወደ ቀጣይ የሚያሳልፍ ከሆነ እንጠራሻለን። ለቀጣይ ዙር ማለፍ ከቻልሽ ማለት ነው እንጠራሻለን። ስለዚህ ከኛ ጋር መተሽ ስለተጫወትሽ እናመሰግናለን። በመጨረሻ ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽና። መጀመሪያ እዚህ ድረስ ያመጣኝ ፈጣሪን አመሰግናለሁ። ሁለተኛ እዚህ እንድገባና እዚህ እንድመጣ የፈቀዱልኝ ቤተሰቦችን አመሰግናለሁ። ሶስተኛ ደግሞ እናንተ በርቱ። እናመሰግናለን በጣም። ሌላ መናገር የምትፈልጊው ነገር? እዚህ የመጣችሁ ተወዳዳሩ። ቻናሉን ደግሞ ሰብስክራይብ እና ላይክ እያደረጋችሁ